ጋይስ እንዴት ናችሁ? እንግዲህ አካውንቴ ሪፖርት ተደርጓል። ያው የመጨረሻ ባን ላይ ደርሷል። አዶናይ እንዲህ ሲናገር በመስማቴ በጣም አዝናለሁ። ማለት እንደ ሀገር ምን ያህል ችግር ውስጥ እንዳለን የሚያሳይ ነውና በጣም ያሳዝናል። አንድ ነገር ትዝ አለኝ ልክ ይሄን ነገር ስሰማ ማለት ነው። ከ2002 እስከ 2006 ዓ.ም የኢትዮጵያ ብሔራዊ ቡድን ያሰለጥኑ የነበሩት ታላቁ አሰልጣኝ ሰውነት ቢሻው ነበሩ። የኢትዮጵያ ብሔራዊ ቡድን ከ31 ዓመት ቆይታ በኋላ ወደ አፍሪካ ዋንጫ ውድድር ያሻገሩት ማለት ነው። በዛን ጊዜ አይታችሁ እንደሆነ በኢትዮጵያ ደረጃ ሁሉም ሰው በአንድ ድምፅ ለኢትዮጵያ ብሔራዊ ቡድን ሲደግፍ ነበር። ከፍተኛ ንቅናቄ ተፈጥሮ ነበር። በጣም በደስታ ሆኖ ነበር። ግና ያው የአፍሪካ ዋንጫ ላይ ከገቡ በኋላ አንደኛ ምድቡ በጣም ጠንካራ የሚባሉ ሁለቱ ኢትዮጵያን ያሸነፉት ቡድኖች ለፋይናል የደረሱ ናቸው እና ጠንካራ ብሔራዊ ቡድኖች በመሰለፋቸው በመጀመሪያው ዙር መሰናበት ይችላል። ግን መሳተፉ ራሱ ቀላል የሚባል ነገር አለ። ዛሬ ላለፉት 12 ዓመታት 6 ጊዜ የአፍሪካ ዋንጫ ተዘጋጅቷል። አንዱም ላይ መሳተፍ አልቻለም። ከዛ በኋላ ልክ ከዛ ከተመለሱ በኋላ ከባድ የሆነ ሽኩቻ ተፈጠረ። ለምን? ለውጥ አሳዩ፣ ተለወጡ። ኢትዮጵያ ውስጥ አንድ ስሙ የሚጠራ ሰው ተፈጠረ፣ ለውጥ ማምጣት የሚችል ማለት ነው። እኛ እንደ ሀገር የከሰርንበት ነገር አለ። ከኛ ጋራ ኢትዮጵያ ውስጥ ተኝቶ ያለ ትልቅ አውሬ ያለ ሰይጣን፣ ኢትዮጵያውያኖች እንዳያድጉ እዛው ተቀብረው እንዲቀሩ የሚፈልግ አለ። በእኛ ውስጥ አድሮ ልጆቻችን እንድንበላቸው ማለት ነው። አንድ ድመት ወልዳ ተኝታ ከራባት ምግብ ከመፈለግ ይልቅ ልጆቿን ትበላለች ይባላል። ልክ እንደ ድመት ልጆቻችንን አሳድገን የምንበላ ማህበረሰብ ነው። ከዛ በኋላ ለአሰልጣኝ ሰውነት ቢሻው 100,000 ብር ይከፈለው ተብሎ ንቅናቄ ሲጀመር ለምን ሰርቶ ነው ከ30,000 ብር በላይ የሚከፈለው ብሎ ከባድ የሆነ ንቅናቄ ተፈጠረ። በዛው ሽጉቻ ተፈጠረ። እሱን አንሱት። ከዛም በኋላ ባሬንቱ ነው ምናምን የሚባል የሆነ የውጭ ዜጋ መጣ። በዛን ጊዜ የወር ደሞዙ እንግዲህ በጨዋታዎች ከሚያገኘው ቦነሶች ውጪ $18,000 ነበር። በዛን ጊዜ ምንዛሬ ያ ብር ከ200,000 ብር በላይ ነው። ለኢትዮጵያዊ 100,000 ብር መክፈል ይከብደናል። ለውጪ ግን ሲሆን ችግር የለውም። ውጫዊ ነው። እንዲህ ነበር። ከዛም በኋላ በጣም ብዙ አሰልጣኞች ተለዋውጧል። በጣም ብዙ አሰልጣኞች ለ6 ወር፣ ለ3 ወር፣ ለ2 ዓመት ምናምን። ከዛ ዮሐንስ ሳሌ ተቀበለው ዛሬም ዮሐንስ ሳሌ ነው ያሰለጠነ ያለው። እንግዲህ በሱና በራሱ እንግዲህ አሰልጣኝ ዮሐንስ ሳሌና በፊት ከወሰደ በኋላ በአሁኑ ዮሐንስ ሳሌ መካከል 1 2 3 4 5 6 7 ሰዎች ተቀያይረዋል። ምንም ለውጥ ማምጣት አልቻሉም። ይህን ለምን መሰለህ ያነሳውላችሁ? አሰልጣኝ ሰውነት ቢሻው ባይነሳ ኖሮ ምናልባት 2 ወይ 3 ደጋግመን የአፍሪካ ዋንጫ ላይ የመሳተፍ እድል ነበረን። ግን በላ ነው። ዛሬም አዶናይን አስተውላችሁ ከሆነ እንደ ሁሉም ቲክቶክ ክሬት እንዳደረገው እንደኛም ቲክቶክ ክሬት አደረገ። ግን ቀና ልብ ስለሆነ ጥሩ አስተሳሰብ ስላለው ሰው ተከተለው። ብዙ በጎ ተጽዕኖዎችን እየፈጠረ ነው ያለው። ተወዳጅነትን አደረገ። ብዙ ሰዎች እየረዳ ነው ያለው። እኔ መርዳቱ ብቻ አይደለም ደግሞ ሌላው ደስ የሚል ነገር ማለት ወደ ኢንተርናሽናል ቲክቶከርነት እያደገ ሀገራችንን በበጎ ስሟ እንዲጠራ፣ ክልል ከክልል እንዲተዋወቅ፣ ተዘግተው የተቀመጡ ከተማዎች እንዲተዋወቁ፣ ተረስተው የነበሩ ቦታዎች ትልልቅ ሚዲያ ከቨሬጅ እንዲያገኙ ጥረት እያደረገ ነው ያለው። በዚህ መካከል እንግዲህ የልጅ ካናዳ አሜሪካ ከርሞ የመጣ ነው። ብዙም ስለ ኢትዮጵያ ታሪክ ያውቃል ብዬ አላስብም። ጋሞ ላይ ሄዶ አንድ ስተት ተሳሳተ። ከእንግዲህ በኋላም ተደጋጋሚ ስተቶች ሊሳሳት ይችላል። እንዴት ሮጠን እንደ ሰውነት ቢሻው ልንበላው ሮጥ ነው? እንዴት ልናጠፋው ሮጥ ነው? እንዴት ሪፖርት ልናደርግበት ሮጥ ነው? ይህንን ጠይቁ እያንዳንዳችሁ። እውነተኛ ነን ልጆቻችንን የምንበላው? እስከ መቼስ ልጆቻችንን እየበላን እንኖራለን? እነ ኃይሌ ገብረስላሴ እኮ ጀግና ሆኖ የወጡት ምንም ብናደርጋቸው መውደቅ ስለማይችሉ ነው። አሳምነው ነው። ተሰጦ እነሱ ጋር ስላለ ነው። በእግዚአብሔር ኃይል ነው። በእኛ ድጋፍ የሚሆን ቢሆን ኖሮ መቼም አንደግፋቸውም።
አንዴ ሁለቴ ከሮጠ በኋላ በቃ ተቀመጥ በለው ምናምን ነው የምንለው። ለምን ልጆቻችንን ማብቃት አንችልም? እንደ ማህበረሰብ ለለውጥ የምንሰራ ሰዎች አይደለንም። ራሳችን ላይ እንስራ። ጥሩ ሰዎችን እንዴት አድርጌ ነው ሪፖርት አድርጌ የማባረረው? ይሄንን ልክ ሳስብ ምን ሆኜ ነው ብለን ራሳችንን ጠይቅ። ስላስከፋኝ ብቻ እኔን የማያስደስት ነገር ስላላደረገ ብቻ የሆነ መልካም ሰውን እንዴት ከምድረ ገጽ ይጥፋልኝ ይባላል? መሳሪያ ቢኖራችሁ እኮ ይሄንን ሰውዬ ነገ ልትገሉት ትፈልጋላችሁ ማለት ነው። አጥፍቶ ከሆነ ያንን ጥፋቱን እንትን አድርጎ ተጨማሪ ስራ ሰርቶ እንዲክስ ማድረግ እየተቻለ ሪፖርት አድርጎ ይሄንን ፔጅ ለማዘጋት መሮጥ ምን አይነት ቀሽምነት ነው? ይሄ ካለመማር ጋር አያያዝም። ይሄ ከሰይጣንነት ጋር ነው፣ ከክፉ መንፈስ ጋር ነው የሚያያዘው። ፕሊዝ ራሳችሁ ነው። ለሰይጣን እስከ መቼ ትሰግዳላችሁ? እስከ መቼ ክፉ ሰው ትሆናላችሁ? ተለወጡ ለማለት ነው። እኔ በጣም አዝኛለሁ። ራሳችንን በራሳችን እስከ መቼ እያዋረን እንኖራለን? አሁን ይሄ ፔጅ ቢዘጋ አዶናይ የሚጎዳው ትንጥዬ ነገር ነው። ምክንያቱም ቲክቶክ መልሶ ክሬት ማድረግ ይችላል። ትንጥዬ ነው። ግን እኛ እንደ ማህበረሰብ ማለት ነው ምን አይነት ሰዎች ነን? ምን አይነት ታሪክ ነው የሚኖረን? ዛሬ አፍሪካ ውስጥ ያሉ ትላልቅ ቭሎገሮች ስለዚህ ልጅ እያወሩ ነው። ምን ሊያወሩ እንደሚችሉ አስባቸዋል? ትንሽ እንደው ለኢትዮጵያ ቀን ወጣላት ሲባል መልሰን ልንከድናት። ምን አይነት ችግር ውስጥ እንዳለን አስባችሁታል? ፕሊዝ ከእንደዚህ አይነት አስተሳሰብ ውጡ። እንደጋገፍ። ለሀገራችን አንድ ነው። ለለውጥ እናስብ። መልካም ነገር እናስብ። ስለ መባረክ እናስብ። ስለ ለውጣችን እንትጋ። ብቻ አበዛሁት። ፒስ ቻው።